ጤናችንን ለመጠበቅ ብቻ ስንት ጊዜ እንደምንሯሯጥና እንደምንከራተት እስኪ እናስበው። ዶክተር ጋር ቀጠሮ ለማስያዝ መጠበቅ፣ በትራፊክ መጨናነቅ ውስጥ ወደ ሆስፒታል መጓዝ፣ ለላብራቶሪ ምርመራ ረጅም ወረፋን መጠበቅ፣ የታዘዘልንን መድኃኒት ፍለጋ ፋርማሲ ለፋርማሲ መንከራተት። ይህ ሁሉ እንግልት፣ የሰዓትና የገንዘብ መባከን አሁን በቃ። ከቤቶ ሶፋ ሳይነሱ የሕክምና አገልግሎትን ማግኘት የሚችሉባቸው 3 ቀላል መንገዶች። አንደኛ፣ ዶክተሩን በቪዲዮ ያማክሩ። ወደ ክሊኒክ መሄድ ሳይጠበቅባችሁ በሚመቻችሁ ሰዓትና ባላችሁበት ቦታ ሆናችሁ በቪዲዮ ጥሪ ከዶክተሮቻችሁ ጋር ይገናኙ። ሁለተኛው፣ የላብራቶሪ ምርመራና ውጤት። ዶክተሩ የላብራቶሪ ምርመራ ካዘዘልዎት በኋላ መተግበሪያችንን በመጠቀም በአቅራቢያው ካለ ላብራቶሪ ጋር ቀጠሮ ማስያዝ። ምርመራው እንደደረሰ ውጤቱን በወረቀት መጠበቅ ሳይፈለግብዎ ቀጥታ ወደ ስልክዎ ይላክልዎት። ሐኪሙም በዛው ሰዓት ውጤቱን አይቶ ቀጣዩን ምርመራ ይሰጦታል። ሶስተኛ፣ መድኃኒቱን በደጃፎ ያገኛሉ። ዶክተሩ ያዘዘልዎትን መድኃኒት ወደሚፈልጉት ፋርማሲ በቀጥታ እንልካለን። እርስዎ ቤቶ ድረስ እንዲመጣልዎት ማድረግ ወይንም ደግሞ ስራው ሳይስተጓጎል በአቅራቢያው ካለ ፋርማሲ በመውሰድ መጠቀም ይችላል። ኢቪኤም ኬር ጊዜውንና ጉልበቱን ከመቆጠቡም በላይ የጤና ሁኔታው ሳይባባስ በቅርብ ክትትል እንዲያደርጉ ያስችሎታል።